አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። የድሮ አዲስ ዓለም የአሁኗም አዲስ ዓለም የበፊቱ ሄርሜላ ተስፋዬ የአሁኑ ደግሞ ሂዳያ ተስፋዬ የበፊቱ አቡሻ ወይም ወንዴ አሁን ደግሞ ኡመር የድሮ ሰብለ የአሁን ሪሃም የበፊቷ ሀና የአሁኗ ዩስራ ሄለን የአሁኗ ደግሞ ጃስሚን የበፊቷ ስሜ ሰላም እባላለሁ አሁን ደግሞ ህክሞ የበፊቱ ብሩክ መኮንን የአሁኑ ረያ መኮንን በፊት መሰረት ፈይሳ ነበር አሁን ኢክራም ፈይሳ እባላለሁ የድሮ ኤልሸዴ የአሁኗ ሰብሪ የበፊቷ መቅደስ ተፈሪ የአሁኗ ኢክራም ተፈሪ የበፊቱ ሚኪያስ ጊዮን የአሁኑ ደግሞ ሱሃይብ ጊዮን የበፊቷ መቅደላዊት አበራ የአሁኑ መክፊራ አበራ የድሮ ቃል ኪዳን የአሁኑ ሩት የበፊቱ ሜላት የአሁኑ ደግሞ ኢልሃም የበፊቱ በረከት የአሁኑ ሂዲያ በስም መቅደሌት የበፊቱ ሰላም የአሁኑ ደግሞ መክፊራ ትግስት ነበረ ሳብሪና ያስሚን እባላለሁ ያስሚን አርሴማ አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። ድሮ ገነት አሰፋ አሁን ደግሞ ፊርዶስ አሰፋ የበፊት ጸጋ ተስፋዬ የአሁን ማርያት ተስፋዬ የበፊቷ መቅደስ ጌጤ የአሁኗ ሶፊያ ጌጤ ይባላል። ቃል ኪዳን እባላለሁ አብዛኛውን ጊዜ ያው አሁንም ቃል ኪዳን ነው የምጠራው በቃል ኪዳን ነው የምጠራው የበፊት ሰብለ የአሁኑ ሪሃም የድሮ ያሬድ የአሁኑ ሪያድ የድሮ ኢዮብ የአሁኑ አዩብ ድሮ ያሬድ ነበርኩኝ አሁን አብዱራህማን የድሮ መታገስ ጌትነት የአሁኑ ያህያ ጌትነት አሁን ኡመር ተስፋዬ ይባላል የመጀመሪያ ስሜ ገመቹ ተስፋዬ የድሮ ብሩክታይት መብራቱ የአሁኑ ሁዳ መብራቱ የአሁኑ ኒሻን የድሮ ኒሻን የድሮ ደሙዜ የአሁኑ ሀና ሰኪና የበፊቱ ጸገነት ግርማ የድሮ ኃይሉ ተስፋ የአሁኑ አብዱላ ተስፋ የድሮ አስቻሉ የአሁኑ አብዱልቃድር